ሰላም አለይኩም ወራህመቱላሂ ወበረካቱ። ትናንትና በመካነ ሰላም በብልጽግናና በፋኖ የተፈጠረ ሽግል ሙስሊሞች ተጎድተዋል፣ ሙተዋል። አላህ ይራህማቸው፣ የሞቱትንም አላህ ጀነተል ፊርዶስ አላህ ይወፍቃቸው። እንግዲህ ብልጽግና የታወቀ ነው። ወደ መስጊድ ይተኩሳል፣ ንጹሃንን ይጨፈጭፋል። ይሄ በ5 ዓመትና በ7 ዓመት የታየ ነው፣ እውነታ ነው። ህዝቡም ያውቀዋል ማለት ነው የብልጽግናን ውሸት። ግን አንዳንዶቹ የብልጽግና በሶሻል ሚዲያ የብልጽግና ተላላኪዎች የብልጽግና ሰዎች አማራ ክልል ላይ ኩሽ ባለ ቁጥር የሃይማኖት ጦርነት ለማንሳት ብዙ ወከባዎችን ብዙ አሉባልታዎችን ታወራላችሁ፣ ትደግፋላችሁም ማለት ነው። ይሄ አማራ ክልል ግን ሁሉን ነገር ያው በትዕግስት ነው ነገሮችን የሚያልፈው ማለት ነው። እና የሃይማኖት ጦርነትና የብልጽግና ደጋፊዎች እናነሳለን ብላችሁ ሌት ቀን የምትጥሩ ሰዎች አይሳካም። ተብሎ 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 እዚህ ተደርሷል። ከእንግዲህም ደግሞ ኢንሻአላህ አይሳካም። እና ምን ለማለት ፈልጌ ነው፣ አማራ ክልል ኮሽ ባለ ቁጥር ወደ ሃይማኖት ወደ ለማረግ ብዙ እየጣራችሁ ነው። በሶሻል ሚዲያ የብልጽግና ደጋፊዎች የብልጽግና ሰዎች ማለት ነው። አሁን ይሄ አብቅቶበታል፣ ጊዜው አብቅቶ ስንት ዓመት ታይቶ 7 ዓመት 5 ዓመት ታይቷል። ምንም የተሳካ ነገር የለም። የሞቱትን አላህ ይረህማቸው። እና ሲቀጥል የአማራ ፋኖ ሙስሊም ጠርላ አይደለም፣ ይታወቃል። ዘመቻ አደማሊ ሙስሊም ነው። 8 ቀኑ እንግዲህ ዘመቻ አደማሊ ከተጀመረ ማለት ነው። ሙስሊም ጥላቻ በኖረበት ይሄ ነገር አይደረግም ነበር ማለት ነው። እና እየመሩ ያሉትም ሙስሊሞች ናቸው፣ ክርስቲያኖችም ወንድሞችም አሉ። እና ይሄ የተዋሃደ ነው። ግን ፋኖ ሙስሊም ጠል ነው እያላችሁ የምትቀባጥሩ ጥሩ አይመጣም። እውነታው ሌላ፣ በተግባር የሚታየው ሌላ፣ እናንተ የምታወሩት ሌላ። እና በአማራ ክልል ኮሽ ባለ ቁጥር ሌላ ስያሜ እየሰጣችሁ የምትቀባጥሩ ለአማራ ሕዝብ እናዝናለን ብላችሁ በሶሻል ሚዲያ ብዙ ጊዜ ታወራላችሁ። እናውቃለን እንደማታዝኑ። ያው ረብሻን እንትን ብላችሁ አማራን ወደ ታች ለማድረግ ብዙ ትጠራራላችሁ፣ ግን አይሳካም። ፈጣሪ ይገድፈዋል ማለት ነው። እውነታውን እሱ ያውቀዋል ማለት ነው። እና ምን ጊዜ የማይሳካም፣ አርፋችሁ ብትቀመጡ ጥሩ ነው የሚል ምክር አለኝ። እውነታውን ሳታውቁ ብዙ መቀባጠር አያስፈልግም። በሆነ እውነታውን አውቃችሁ ይሄ መንግስት ለህዝባችን አይበጅም፣ ለኢትዮጵያ ህዝብ አይበጅም ብላችሁ እውነታውም ተናግራችሁ በእውነታ በቆማችሁ ደስ ይል ነበረ። በሁሉም ክልል የአማራ ህዝብ ሙስሊም ሲጨፈጨፍ አንድ ነገር ያልተናገራችሁ ሰዎች፣ አንድ ነገር ያላላችሁ ሰዎች አሁን አማራ ክልል ኮሽ ባለ ቁጥር ሌላ ስያሜ ለመስጠት መሯሯጥ፣ ይሄ ያው ምንድነው? ምን ስም እንኳን አጣሁላችሁ ለእናንተ ማለት ነው። አስቸጋሪ ነው። እና አርፋችሁ ቁጭ ብትለው የተመረጠ ይሆናል ብዬ አስባለሁ ማለት ነው።